ነገ ታኅሳስ 2 አቤት አቤት አቤት! እንዲው እኛ በቀድሞ ስማቸው ሰለስቱ ደቂቅ ሦስቱ ሕፃናት እንላቸዋለን እንጂ እነርሱስ ለእኛ በዕድሜም በጸጋም በትሩፋትም አባቶቻችን ናቸው። ሊቀ መላእክት ቅዱስ ገብርኤል ቁመቱ 49 ክንድ ከሚነድ እሳት የታደጋቸው ያዳናቸው በሚነደው በእቶን እሳት ውስጥ ሆነው በእቶን እሳት ውስጥ ሆነው ሁለት ወገን ያለው ድንቅ የሆነ እንደ ማር እንደ ወለላ የሚጣፍጥ የጸሎት ድርሰትን የደረሱልን። አደራ ይህንን ቪዲዮ የምትችሉ ብዙ ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ እላለሁ። ነገ ታኅሳስ 2 የይሁዳ ንጉሥ የኢዮአቄም ልጆች የነበሩ ንጉሡ ናቡከደነጾር ኢየሩሳሌምን አቃጥሎ ሕዝቡን በሚማርክ ጊዜ ተማርከው አብረው ወደ ባቢሎን የወረዱ ንጉሡ ናቡከደነጾር ከምርኮ ወጣቶች ለቤተ መንግሥት በሚመርጥ ጊዜ እነዚህ ሦስቱ ቅዱሳን ከቅዱስ ዳንኤል ጋር ሆነው አብረው የተመረጡ ነገር ግን በምግብና በአምልኮ ከአሕዛባውያን ጋር አብረው መተባበር አልፈለጉምና ምርጫቸው ጾምና ጸሎት በቆሎ በሆነ ጊዜ አምላካችን ልዑል እግዚአብሔር ከሃሊ አምላክ ነውና ምንም እንኳን በቤተ መንግሥት ውስጥ ያደጉ አሁንም ደግሞ በቤተ መንግሥት ውስጥ የሚኖሩ ቢሆኑም እንኳን ለእነርሱ ከልዑል እግዚአብሔር የተሻለ ፍቅር አላገኙምና በዚህ ተጋድሏቸው የተነሳ አምላካቸው ልዑል እግዚአብሔር በባቢሎን አውራጃ በሙሉ በውበትም በጥበብም አንደኛ አደረጋቸው። ንጉሡም በዚህ የተነሳ በውበታቸውና በጥበባቸው እጅጉን ተማርኳልና በባቢሎን አውራጃዎች ላይ በሙሉ ሾማቸው። ስማቸውንም በአማልክቱ በጣዖታቱ ስም ሲድራቅ ሚሳቅና አብደናጎ አላቸው። ከነገር ሁሉ በኋላ አሕዛብ ለተንኰል አያርፉምና ክፉ አሰቡባቸው። ንጉሡ ናቡከደነጾር 60 ክንድ ያለው የጣዖት ምስል አቁሞ ሕዝቡን በሙሉ ለዚያ ጣዖት እያሰገደ ነበር። በዚህ ሰዓት እነዚህ ሰለስቱ ደቂቅ አንሰግድም በማለታቸው ንጉሡ ናቡከደነጾር አስጠርቶ እኔ እወዳችኋለሁ፣ አከብራችኋለሁ፣ እንዳጠፋችሁም አልፈልግምና ለጣዖቴ ስገዱ፣ ማንም አያድናችሁም፣ ካልሆነ ግን በእቶን እሳት አቃጥዬ እገድላችኋለሁ አላቸው። በነገራችን ላይ ሁላችንም ማወቅና መረዳት ያለብን አንድ ትልቅ ነገር አለ። እርሱም ምንድነው? በባቢሎን አውራጃ ንጉሡ ናቡከደነጾር ለጣዖት ሕዝቡን ሲያሰግድ ለጣዖት ያልሰገዱ እነዚህ ሰለስቱ ደቂቅ ብቻ ነበሩ። ወደ ቀደመ ነገራችን እንመለስና እነዚህ ሰለስቱ ደቂቅ ስገዱ በተባሉ ሰዓት ናቡከደነጾር ሆይ እኛ የምናመልከውና የምንሰግደው አንድ አምላክ አለን፣ ለእርሱ እንሰግዳለን፣ እርሱን እናመልካለን። ለአንተ ጣዖት አንሰግድም። አንተ ወደ እቶን እሳት ብትጥለንም አምላካችን ከዚያ እሳት ያድነናል፣ ያወጣናል። ነገር ግን ከዚያ ከእቶኑ እሳት ባያወጣንም እንኳን ለአንተ አማልክት አንሰግድም አሉት። በዚህ ጊዜ ናቡከደነጾር በመናደድ እነዚህን ሦስቱን ቅዱሳን ሕፃናት በገመድ አስረው ኃያላን ወታደሮች መጥተው ወደ እቶኑ እሳት እንዲወረውሯቸው አደረገ። በዚህ ሰዓት እነዚህ ሰለስቱ ደቂቅን ኃያላን መጥተው በወረወሯቸው ሰዓት የእሳቱ ወላፈን እጅግ በጣም ከባድ ነበርና ወርዋሪ